ሰላም እንኳን ወደ ቲፒጂ ወይም ቶፕ ፖይንተር ጀርኒ በሰላም መጣችሁ። ዛሬ ዴይ 23 ነው፣ ሜይ 12 ነው ማለት ነው። ቲውስዴይ ነው ቀኑ፣ ማክሰኞ ቀን ማለት ነው። እንደተለመደው የዛሬውን ትሬድ እናያለን። ከዴሊ እንጀምራለን ማለት ነው። ያው ዴሊ ላይ እንደምታዩት ማርኬቱ ኦርደር ብሎክ ዞን ውስጥ የ4 ሃወር ኦርደር ብሎክ ዞን ውስጥ ሪያክት እያደረገ ነው ማለት ነው። ሞር 4 ሃወር እንበላውና ወደ 4 ሃወር እንላቀው ለግልጽ እንዲሆንልን እንዲመቸው ማለት ነው። ብቻ እዚህ አካባቢ ኦርደር ብሎክ አሲዩም እናድርግ፣ ማርኬቱ ወደ ላይ ወጥቶ እንዲመለስልን እንፈልጋለን ማለት ነው። እዚህ ጋር እንደምታዩት ደግሞ ኦብቪየስ የሆነ ማርኬት ሽፍት አደረገ፣ ወረደ፣ ምን አደረገ? ኦርደር ብሎክ ውስጥ ገባ። አሁንም ድጋሚ መጣና ተመለሰ፣ ወጣ ወደ ላይ ማለት ነው። እዚች 4 ሃወር ቢፒአር ላይ ይሄ እነዚህ ሁለቱ ካንድሎች ሪያክት አድርገውበት ነበረ ማለት ነው። ስለዚህ ኤክስፔክት እንደማደርገው ኪ ሌቭል ነው። የኪ ሌቭል ደግሞ ቫሊድ የሆነ ኪ ሌቭል ነው ወይም ደግሞ ቢፒአር ነው። ስለዚህ ማርኬቱ ከዚህ በላይ እንዲወጣ አልጠብቅም ብዬ ቤሪሽ ነበር ኤክስፔክት ያደረኩት ማለት ነው። ቤሪሽ እንደመሆኑም ቤሪሽ ቀኑ ሆኖ ጨርሷል ማለት ነው። ከቤሪሽም አልፎ ደግሞ ቀኑን ለመለየት ያክል እዚህ ጋር እናደርገውና ማርኬቱ እንደምታዩት ትንሽ ወረድ ብሎ ነበር የዘጋው። 1 ሃወር ላይ ገብተን እናስተካክለው ማለት ነው። ይህንን ሀሳቡን ሞር ግልጽ እናደርገው። 1 ሃወር ላይ ስንገባ እንደምታዩት ማርኬቱ ከ00 ሲጀምር ኦልሬዲ ኤምኤስኤስ ሰርቷል፣ ባይ ሳይድ ወስዷል፣ ኢንተርናልም ሊኩዊዲቲ አግኝቷል 2 ጊዜ ማለት ነው። ስለዚህ ምን ኤክስፔክት እናደርግ እንችላለን? አንደኛ ያው ከቀኑ ስነሳ አንደኛ ኤክስፔክት ያደረኩት ምንድነው ማርኬቱ ቡሊሽ እንዲወጣ ነው። ለምን ቡሊሽ እንዲወጣ ፈለግ ካላችሁኝ እንደምታዩት አሪፍ የሆነ ኢንተሪ መስጠት ይችል ነበር እዚህ ጋር ማለት ነው። ግን ማርኬቱ እዚች ድረስ ብቻ ነበር የመጣው ማለት ነው። ግን ስቲል የሚፈልገው ነገር አግኝቷል፣ ኢንተርናል ወስዷል፣ አሪፍ የሆነ ሙቭመንት ሄዷል ዛሬ ማለት ነው። እስኪ ኢንተሪውስ ምን መስል ነበረ፣ ምን አይነት ኢንተሪ ነበር የገባሁት የሚለውን ነገር ደግሞ በደንብ እኔ አሁን ኢንተሪው ላይ ምን አድርጌ ነበረ መሰላችሁ? እንዳልኳችሁ እዛ ፌር ቫልዩ ጋፕ ውስጥ ወይም ደግሞ ፕሪሚየም ውስጥ መግባት አለበት ብያችሁ ነበረ። በዛ ላይ ደግሞ 15 ሚኒት ውስጥ ገባ ምን አገኘው? ሊኩዊዲቲ ቮይድ። ይሄንን እንደ ሊኩዊዲቲ ቮይድ እቆጥረዋለሁ ማለት ነው። ይሄንን ማለት ነው። ለዚህ ማርኬቱ ኖት ኦንሊ ሊኩዊዲቲ ቮይድ ብቻ ሳይሆን ብዙ ኢንተርናል ሊኩዊዲቲዎች አሉ፣ አይአርአሎች አሉ እና እነዛን ኢንተርናል ሊኩዊዲቲዎች ከተጠቅሞ ይወርዳል ብዬ ነበር ተጠቅሞታል እዚህ ጋር የ1 ሃወር ፌር ቫልዩ ጋፕን። ነገር ግን ሞር እንዲጠቀም ነበር። ስለዚህ ምን አደረሰብኩኝ ወይም ደግሞ ምን መጣ? ሎ ቴክአውት አደረገ፣ ወጣና ምን አደረገ? ኤምኤስኤስ ሰራ። ስለዚህ የመጀመሪያው እርምጃ ምንድነው? ማርኬቱ ወደ ላይ ቡሊሽ ፑሽ አፕ ሊያደርግ ነው ብዬ ነው የመጣልኝ መጀመሪያ ማለት ነው። ፑሽ አፕ ሊያደርግ ነው የመጣው ብዬ አልኩኝ። ኦኬ ማርኬቱ እንደዛ የሚያደርግ ከሆነ እኔ ከዚህ እዚህ ምን ተጠብቋለሁ? ቡሊሽ ብዬ ተጠብቁ ማለት ነው። እዛ ሎንግ ብዬ ገባሁት። ሎንግ እዚህ ጋር እንደዚህ አድርጌ 1 to 2 ጠበቅኩት ማለት ነው። ግን ማርኬቱ እንደምታዩት መጥቶ ቴክ አውት አድርጎ ነበር። ስለዚህ ዛሬ ማርኬቱ ባያሴን ቢከተልም ወይም እንደሚያሰብኩበት ቦታ እንኳን ባያሴን ተከትሏል፣ ያሰብኩበት ቦታ ግን አልሄደም።
ያሰብኩበት ቦታ ማለት ሪትሬስመንት ጠብቄ ነበረ ማለት ነው። ስለዚህ ይሄ ትሬድ እንደምን ቆጥሯል? ልክ እንደ ካውንተር ትሬድ ነው የምቆጥረው ማለት ነው። አሪፍ የሆነ ትሬድ አልነበረም። በእርግጥ ሴታፕ ሰጥቷል። እሱንም ስከታተል ነበረ። ካያችሁት ይሄ ነበረ ትሬዱ ይሄ ነበረ ማለት ነው። ትክክለኛ ሴታፕ እዚህ ቢፒአር ውስጥ 4 አወር ቢፒአር ውስጥ ገባ። የተወሰነ ሪያክት አደረገ። ካያችሁት ሪያክት አድርጓል። አኪሙሌት አደረገ። ብሬክ አውት አደረገው ማለት ነው። እዚህ ጋር ሃይ ቴክ አውት አደረገ፣ ወረደ። ኒውዮርክ ላይም ሴታፕ ነበረ። ካያችሁት ሴታፕ ነበረ፣ ግን ኢንተሪ አልነበረውም ማለት ነው። ይህን ይመስላል ማለት ነው። ማርኬቱ አሪፍ የሆኑ ነገሮችን ሰጥቷል። ነገር ግን የኛ ስህተት ነው ካውንተር ትሬድ በመግባቴ ሌላ ስህተት ሰራው ማለት ነው። ስለዚህ ያለውን ነገር ይህን ይመስላል ማለት ነው። ማርኬቱ ስቲል ፑሽ ዳውን እንዲያደርግ ጠብቀዋለሁ፣ ወይም የተወሰነ ሪትሬስመንት ላይ ይችላለሁ። እንደዚህ ወደ ላይ ሊወጣ ይችላል ማርኬቱ፣ ወይም ለንደን ላይ ወጥቶ ሊመለስ ይችላል። ኦርደር ብሎክም አለ፣ የተለያዩ ነገሮች ስላሉ እንደዛ ልጠብቆ ይችላል ማለት ነው። ስለዚህ አካውንታችን መንጋ እንደደረሰና መንጋ እንደገባን ያው ኦልሞስት አካውንታችን ወደ $245 ድሮዳውን ገብተናል። ዛሬ ትሬድ ነበረ ማለት ነው። ዩሮ ለንደን ላይ ነበር የገባሁት 5 ሚኒት ላይ ሎንግ ነበር የጠበቅኩት በ5.9 ፒፕስ በ2 አራር 1% ማለትም በ0.81 ሎት ሪስክ ማድረገው በብር $49 ከ02 ሳንቲም ነው። ማገኘውም ደግሞ ታርጌት የነበረው 96.04 ሳንቲም ነበረ። ያው ሉዝ አደረኩኝ ማለት ነው። ስለዚህ ማርኬቱ ይሄን መስል ነበረ ማለት ነው። እስኪ ምን ይመስላል የሚለውን ደግሞ ያው ዴሊ ላይ ያው እንደምታዩት ነበረ ማርኬቱ ኦፕን ሳደርገው ኦልሬዲ ፑሽ ዳውን እያደረገ ነበረ። ቅድምም እንዳያችሁት ነው። 4 አወር ላይ ስገባ ደግሞ ምን ጠበቅኩኝ? እንደምታዩት ማርኬቱ ወደ ላይ አፕ አደረገ። ኢንተርናል ሊኩዊዲቲ እዚህ ጋር ነበረ ኢንተርናል ሊኩዊዲቲ 4 አወር ቢፒአር ማለት ነው። ስለዚህ ኦልሬዲ ማርኬቱ ወርታች የሚወድ ከሆነ 1 አወር ላይ ገብቼ ኤምኤስኤስ መፈለግ ነው ማለት ነው። ወይም ደግሞ ማርኬቱ ሽፍት እንዳደረገ ቤሪሽ ባያስ ከሆነ ማርኬቱ ሽፍት እንዳደረገ ማየት ነው የሚጠበቅብኝ። ከዛ ምን አየሁ? 1 አወር ላይ ማርኬቱ ሽፍት እንዳደረገ ፌር ቫልዩ ጋር ዞን ውስጥ እንደገባ አየሁ ማለት ነው። ስለዚህ የመጀመሪያው እርምጃ የሆነው ፕሪሚየም ዲስካውንት አስምሮ ፕሪሚየም ውስጥ ገብቶ እንዲወርድልኝ ነበረ። ስለዚህ 15 ሚኒት ውስጥ እንግባና ምን እንዳደረገን አያችሁት? ወደ ላይ ወጣ፣ ኤምኤስኤስ ሰራ፣ ሴልሳይድ ወሰደ፣ ግብን አደረገው፣ መቶ ቴክ አውት ነው ያደረገኝ። ትሬዱ ወደ ላይ እንዲወጣ መስፈልጌ ነበር ማለት ነው። ከዛም 5 ሚኒት ላይ ደግሞ ያው ራሱን ትሬዱ ይሄን ይመስል ነበረ ማለት ነው። እንደምታዩት ኢንተሪው ከዚህ ታርጌት ያደረገን ኤስኤላችን እዚህ ጋር ነበረ። ያው ይሄን ይመስላል ማለት ነው ትሬዱ። ያው በተቻለኝ አቅም ኢንተሪዎችን ለማስተካከል እየሞከርኩ ነው። በራሴንም ከተለያዩ ትሬደሮች ራሴ ለማስተማር እየሞከርኩ ነው። በተለይ አንዳንድ ሩሎችን በጣም እጥሳለሁ። ብዙ ሩሎችን እያከበርኩ አይደለምና ለምን እንደሆነ ባላውቅም ችግሬ ሊገባኝ አልቻለም። ብቻ ኮንቲኒው እናደርጋለን፣ እንቀጥላለን ማለት ነው። ያው
ዛሬ ራሱ አንዳንድ ፖድካስቶችን ስሰማ በተለይ ስለ ወርድስ ኦፍ ዊዝደም የሚባለው የፖድካስት ቻናል ላይ የሆነ ሴት ነበረችና 15 ዓመት ሙሉ 50K ለመስራት ስትረግል አድርጋ ነበርና አጀማመሯ ምናምን ልክ እንደኔ ነው። ግን እሷ ምንድነው ጊዜ ትሰጠዋለች፣ በጣም ለረጅም ጊዜ ትሰጠዋለች። ጊዜ መስጠት ስላችሁ ቁጭ ለሰዓታት ቻርቶችን ታያለች። ሪስክ ማኔጅመንት ላይ በጣም ኤክስትሪም ስትሪክት ነች ማለት ነው። ለምን ረጅም ጊዜ ጉዳቱን ስላየችው ያለ ሪስክ ማኔጅመንት ሩል እንደዚህ ያለነዚህ ትሬደር ሳንሆን ጋምብለር ነን ማለት ነው። ያው ፉል ዲስክ አለ እንትናችን ስፔሳችን እና ብቻ ያው ላጠናቅቅ ቪዲዮ ማለት ነው እዚህ ጋር። ስለዚህ ይሄን ይመስላል ማለት ነው ቪዲዮ። ይሄ ቪዲዮ ከተጠቀማችሁ ሼር አድርጉልኝ። ይሄ ለጥቅማለ ብላችሁ ለምታስቡ ሰው ላኩለት ማለት ነው። እስካሁን ድረስ ቪዲዮን ስለተከታተላችሁ አመሰግናለሁ። ሳምንታችሁ አሪፍ የትሬድ ሳምንት እንደሚሆን አስባለሁ ማለት ነው። እንደኔ ሉዝ እንደማይሆን እርግጠኛ ነኝ። ሰላም ዋሉ፣ ሰላም እደሩ። ቻው።